ሬሳ እዚህ እንዳይቀር ሬሳዬ ሆኖ ወደ ሀገሬ እንደሚገባ ብቻ ነፍሴ ማንም ሆኖ ነፍሴን አትርፉኝ። ይት ወንድሜ ጋር ሁሉ ጋር አድርሱኝ። አይ ስደት የስንቱን ህይወት ቅርጥፍ አድርጎ በላ፣ የስንቱን ህይወት አጎሳቆለ፣ የስንቱን ህይወት እንደዚህ ያደረገ። እኛ ከሀገራችን ወደ ስደት ሀገር ስንወጣ እኮ ተመርምረን ንጹህ ሆነን አንዲት በሽታ ሳይገኝብን ወደ ስደት እናቀናለን። ግን ስደት ላይ ሆነን ከስደት ወደ ሀገራችን ስንመለስ ደግሞ የበሽታ አይነቶችን ተዘርዝሮ ማያልቁስ በሽታዎችን ተገኝቶብን ወይ ስራችንን ጥለን ወደ ሀገራችን እንገባለን ወይ ደግሞ ወደ ሀገራችን ሳንገባ በስደት እንቀራለን። 5 ወር ሆኖኛል ደም ማስተፋት ከጀመረኝ። 5 ወር ሆኖኛል ደም እያስተፋኝ። ይሄንን ደም ሸኝ የለም አልሸኝሽም ትለኛለች። የመጣሁበት ቢሮ አላቅም፣ የመጣሁበት ቢሮ አላቅም፣ የዚህ መላቅም የኢትዮጵያ መላቅም መላጠፍብኛል። እኔ በቃ ኢንሻአላህ ሼር አድርጉ፣ ቤተሰቧን ፈልጉላት፣ ቤተሰቡ ጋር ይት ወንድሜ ጋር ሁሉ ጋር ይት ወንድሜ ያቁ ያልቅሱ። ምግብ አትበላም፣ ያማታል፣ ያልቅሱ። ያለበት ቦታ ሁሉም ያልቅስ። ነፍሴን ብቻ ከዚህ ጋር በነፍስ እያለሁ መፍጣት ፈልጋለሁ። እኔ ሬሳዬም ሆኖ ሀገሬን መግባት ፈልጋለሁ። እኔ ኢንሻአላህ ያ ረቢ ሬሳ እዚህ እንዳይቀር ሬሳዬ ሆኖ ወደ ሀገሬ እንደሚገባ ብቻ ነፍሴ ማንም ሆኖ ነፍሴን አትርፉኝ። ይት ወንድሜ ጋር ሁሉ ጋር አድርሱኝ። አይ ስደት የስንቱን ህይወት ቅርጥፍ አድርጎ በላ፣ የስንቱን ህይወት አጎሳቆለ፣ የስንቱን ህይወት እንደዚህ ያደረገ። እኛ ከሀገራችን ወደ ስደት ሀገር ስንወጣ እኮ ተመርምረን ንጹህ ሆነን አንዲት በሽታ ሳይገኝብን ወደ ስደት እናቀናለን። ግን ስደት ላይ ሆነን ከስደት ወደ ሀገራችን ስንመለስ ደግሞ የበሽታ አይነቶችን ተዘርዝሮ ማያልቁስ በሽታዎችን ተገኝቶብን ወይ ስራችንን ጥለን ወደ ሀገራችን እንገባለን ወይ ደግሞ ወደ ሀገራችን ሳንገባ በስደት እንቀራለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እቺ እህታችን አሁን አልቅሱልኝ፣ ለሁሉም ይድረስልኝ፣ ወንድም እህቶቼ አሁን አልቅሱልኝ ብላ እያወራች ነው እና ደም ወይ ህይወታችንን ላጣ ይሰጠኝ። 5 ወር ሆኖኛል ደም ማስተፋት ከጀመረኝ። 5 ወር ሆኖኛል ደም እያስተፋኝ። ይሄንን ደም ሸኝ የለም አልሸኝሽም ትለኛለች። የመጣሁበት ቢሮ አላቅም፣ የመጣሁበት ቢሮ አላቅም፣ የዚህ መላቅም የኢትዮጵያ መላቅም መላጠፍብኛል። እኔ በቃ ኢንሻአላህ ሼር አድርጉ፣ ቤተሰቧን ፈልጉላት፣ ቤተሰቡ ጋር ይት ወንድሜ ጋር ሁሉ ጋር ይት ወንድሜ ያቁ ያልቅሱ። ምግብ አትበላም፣ ያማታል፣ ያልቅሱ። ያለበት ቦታ ሁሉም ያልቅስ። ነፍሴን ብቻ ከዚህ ጋር በነፍስ እያለሁ መፍጣት ፈልጋለሁ። እኔ ሬሳዬም ሆኖ ሀገሬን መግባት ፈልጋለሁ። እኔ ኢንሻአላህ ያ ረቢ በቃኛ መጨረሻ እንደዚህ ነው ማለት ነው። መጨረሻችን እኛ ለራሳችን እስካልሆን ድረስ ማንም ሊያዝንልን ማንም ሊረዳን ስለማይችል ራሳችንን እንጠብቅ እላለሁኝ። ሁላችሁም ጤናችሁ ላይ ትኩረት አድርጉ። እዚህ ድፍት ካልን ድፍት ነው። ከታመምን ማንም አይፈልገንም። እዚህ ሀገር ታውቃላችሁ፣ እስካልሰራን ጉልበታችን ነው እንጂ የሚፈለገው እኛን የሚፈልገን ሰው የለም። እናቶቼ ራሳችሁን ለመጠበቅ እንሞክር። እዚህ ሰው ሀገር ፈጣሪ ጠብቀን፣ ከፈጣሪ በታች ደግሞ ራሳችንን ለመጠበቅ እንሞክር። ይችን እህታችንን ደግሞ እንግዲህ አላህ ሀገሩ ያብቃትና አፍያዋንም አላህ ይመልስላት።